ጻድቃኖች ናችሁ። አባቱ እናመሰግናለን። ስም ይባረክ። ክብሩ ለኢየሱስ። የሁለት ቀን ትምህርት በዚህ ባንድ ቪዲዮ መጥቶላችኋል። ትምህርት 19 እና ትምህርት 20 የትናንት ነው። ስለ ጻድቅ ምንድነው፣ የጸደቀውስ ምናችሁ ነው የሚለው የህይወት ክፍል ትምህርት መጥቶላችኋል። የዛሬውን ማያይዘን ለቀዋለን። የዛሬው ትምህርት ልጅነት ነው። ልጅነት ከሁሉ ይበልጣል። የእግዚአብሔር ልጆች ናችሁ። ሙሉ ትርጉሙ ሙሉ መገለጡን እግዚአብሔር ያወራችኋል። የአንደኛው ቃላችን ሮሜ መጽሐፍ ሮሜ መጽሐፍ ምዕራፍ 8 ከቁጥር 28 እስከ 30 እንገባለን። አሁን 28 እስከ 30 ሮሜ 8 እንዲህ ይላል። እግዚአብሔር ለሚወዱትና እንደ ሐሳቡ ለተጠሩት ነገር ሁሉ ተያይዞ ለበጎ እንዲሰራ እንደሚያደርግላቸው እናውቃለን። እግዚአብሔር አስቀድሞ የወሰናቸውን ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ ምን አላቸው? ወሰናቸው። እግዚአብሔር አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ ወሰናቸው። ይኸውም ከብዙ ወንድሞች መካከል እርሱ በኩር እንዲሆን ነው። አስቀድሞ ወሰናቸውን ጠራቸው፣ የጠራቸውንም አጸደቃቸው፣ ያጸደቃቸውንም አከበራቸው። አሜን። ስለ ቃሉ የአምላካችን የእግዚአብሔር ስም የተመሰገነ ነው። ትምህርቱ ምንድነው? ጻድቃኖች ናቸው። ጻድቃን በክርስቶስ ኢየሱስ ላይ ጻድቅ ነኝ እያልከኝ ነው። ጻድቅ ማለት ምንድነው? ራይቸስ ይለዋል እንግሊዘኛው። ራይት ከሚለው ይመጣል። ትክክለኛነት፣ ፐርፌክሽን ነው። የማይሳሳት፣ የማይነቀፍ፣ የማይነወር፣ የማይኮነን፣ ኩነኔ የለብኝም እያልከኝ ነው። መኮነን፣ አስገዳጅ፣ ዲማንድ አልደረግም እያልከኝ ነው። ጻድቅ ማለት የማይኮነን፣ በማንም አይኮነን። አሁን ሰይጣን እንደፈለገ እንደነ ትንቢተ ዘካርያስ ምዕራፍ 3 ላይ እንዳለው እነ ኢያሱ እንደከሰሰበት የክስ ዓለም አማኞችን የሚከስበት ሞራል አቅም የለውም። እነ ኢዮብ እንደከሰበ በእግዚአብሔር ፊት አሁን እኛን ለመክሰስ በጠላትነት በእኛ ጉዳይ ላይ በእግዚአብሔር ፊት የሚቆም የለም እያለ ነው። በቃ በምንም ሁኔታ ውስጥ ጻድቅ ነህ፣ ራይቸስ ነህ። አሁን ምን አለ? የጽድቅ ዘር ውስጥ ገብተዋል። አንተም ወደ ጽድቅ ወደ በጎነት በየቀኑ የሚመራ የሚያሳድግ ኃይል መንፈስ ቅዱስ ሆነ ምንዋል ውስጥ ገብተዋል። ጻድቅ ነህ። ጻድቅ ካለ እግዚአብሔር አጽዳቂ ማን ነው? እግዚአብሔር ምንድን ነው ይለዋል? አንዱን ክፍል ብቻ አሳያችኋለሁ። ሰፋ ያለው ፌስቡክ ላይ ያለ ፋሪስ ፕሮፌት እና ዋትስአፕ ላይ አንዱን ክፍል መዝሙር 11 ቁጥር 7 ምን ይላል? እግዚአብሔር መዝሙር 11 7 እግዚአብሔር ጻድቅ ነው፣ ጽድቅንም ይወዳል፣ ቅንነት ግን ፊቱን ታየዋለች። አየህ፣ እግዚአብሔር ምንድነው? እግዚአብሔር ወሬ ሁሉ ምንድነው? ጻድቅ ነው። በሱ ዘንድ ርኩሰት የለም፣ አይነቀፍም፣ አይሳሳትም፣ ፐርፌክት ነው። መዝሙር 145 ላይ ምን ይላል? ቁጥር 14 ላይ እግዚአብሔር በቃሎቹ የታመነ ነው፣ በንግግሩ በተናገሩ ታመነ ይፈጽማል፣ በስራው ጻድቅ ነው። የሰራው በሙሉ ነው ጻድቅ ነው፣ እንከን አታወጣለትም ማለት ነው። ይሄን ያክል ካስረዳው ባጭሩ የጻድቅ አንዱ ስለ ጻድቅ ላውራል። ስለ ጻድቅ ምን ተብሏል? ጻድቅ አኗኗር ምን ሆነ? ጻድቅ ነህ ካለ እግዚአብሔር አጽድቅ ያለው በልጄ ካለ እነ ኢሳይያስ ጽድቃችን እንደ መርገም ጨርቅ ሆነ ነው ያሉት ትንቢተ ኢሳይያስ 64 ላይ። አሁን የኛ ጽድቅ ግን ፐርፌክት ነው። እኛ በእምነት ነው፣ እሱን በማመን ነው፣ እሱን የሰራልን። ገብቷል? እና አብርሃም አመነ፣ ጽድቅ ሆኖ ተቆጠረለት። የና አብርሃም በእምነት ነው፣ ያህዌን በማመን ነው። ገብቷል? አሁን ጻድቅ እንዴት ይኖራል? እሺ እግዚአብሔር አጸደቀን፣ አጸደቅኳችኋለን። እንዴት ነው የሚያኖረን? እያንገላታ እያስራበ እያስለቀሰ አይደለም። ጻድቅ ሄደና ለምሳሌ አንዱን ስጠቅስልህ መዝሙር 37 ትገባልኝ። መዝሙር 37 ላይ ተገባ ምን አለ? 15 ላይ 25 ላይ ምን አለ? ጻድቅ ሲጣል ዘሩም ሲለምን እህልን ሲለምን አይቻላልም። ስለዚህ ጻድቅ በመሆኑ የሚጥል ነገር የለም። ምንም ነገር አይጥልም፣ አትወድቅም። በቃ አገልግሎት፣ ቢዝነስ፣ አሁን የእናንተ ነገር ቆመ በኢየሱስ ስም። ጻድቅ አይጣል፣ ዘሩም እህልን አይለምን። በቃ አትለምን፣ መለመን አትችልም። ጻድቅ እስኪጠግብ ይበላል አለ ምሳሌ መጽሐፍ ላይ። የኃጢአተኞች የሟርተኞች ሆድ ግን ይራባሉ። እነሱ ይራባሉ፣ አንተ ትጠግባለህ። የተዘጋ በር ካለ አሁን ተከፍቶላል፣ ተፈጸመ። ባጭሩ ነው። ወደ ሁለተኛው ትምህርት እገባለሁ። ወደ ዛሬው ትምህርት 20 እገባለሁ። የዛሬው ትምህርታችን ልጅ ናችሁ፣ የእግዚአብሔር ልጆች። ሮሜ መጽሐፍ ምዕራፍ 8 ተዚሁ ምዕራፍ ላይ ነው። ምዕራፍ 8 ከቁጥር 14 ጀምሮ እስከ 21። እኔ ግን ከ14 እስከ 19 ያለውን አነባዋለሁ በፍጥነት። በእግዚአብሔር መንፈስ የሚመሩ እነዚህ የእግዚአብሔር ልጆች ናቸውና እንደገና የፍርሃት ባሪያ የሚያደርጋችሁ መንፈስ ሳይሆን አባ አባት ብለን የምንጠራበትን የልጅነትን መንፈስ ተቀብላችኋልና።
የእግዚአብሔር ልጆች መሆናችን ያ መንፈስ ራሱ ከመንፈሳችን ጋር ሆኖ ይመሰክርለታል። ልጆች ከሆንን ወራሾች ደግሞ ነን፣ የክብሩ ተካፋዮች እንሆን ዘንድ በእርግጥ የመከራው ተካፋዮች ብንሆን የእግዚአብሔር ወራሾች ከክርስቶስ ጋር አብረን ወራሾች ነን። የአሁኑ ዘመን ስቃያችን ወደፊት ሊገለጥ ካለው ለእኛ ከተጠበቀልን ክብር ጋር ሲነጻጸር ምንም እንደሌለ እቆጥራለሁ። ፍጥረት ሁሉ የእግዚአብሔር ልጆች መገለጥ በናፍቆት ይጠባበቃል። አሜን። ስለ ቃል አምላካችን ስም የተመሰገነ ይሁን። መልእክቱ ምንድነው? ትምህርቱ የእግዚአብሔር ልጆች ነን። ልጅ ምንድነው? ልጅ ማለት በራሱ ልጅ ሲባል ልጅ ስንል ሻይ በዳቦ ያዘ ሕፃን እንዳታስብ። ሻይ በዳቦ የሚበላ ሕፃን አይደለም። ልጅ ማለት መንፈሳዊ ነው። የማን ልጅ ነው እያልኩ የከበደ ያየል አላልኩ። የእግዚአብሔር ልጆች ናቸው። ሰው በልቡ አምኖ በአፉ መስክሮ ይጸድቃል። የጸደቀው ምንድነው? ቅድም ጽድቅ አውርቻለሁ፣ በአፍ ነው። አሁን ደግሞ ይሄ የጸደቀው ምንድነው የተደረገ? ልጅ ተደርገናል። ልጅ ምንድነው? ከልጅ የምታውቀው ልጅ ማለት የመጨረሻ። ለምን ልጅ አለ እግዚአብሔር? ለምን አጎቴን አይደለም? ለምን ጓደኛዬን አላለም? ለምን የሆነ ወንድሜ ብቻ ወንድሞቼ ይላል። ግን ወንድሞቼ ብቻ አላለም። ልጅነትን ለምን ጨመረበት? እነ ሚካኤል እነ ገብርኤል ልጆቼ አላላቸውም። መልአክ የእግዚአብሔር ልጅ አይደለም። ልጅነት ከሁሉ ይበልጣል። ፓስተር በለው፣ ነብይነት በለው፣ ዘማሪነት፣ የትኛው ማለት የምትመኙ ጸጋ ውስጥ ከነዛ ውስጥ ሁሉ የሚበልጠው ልጅነት። ልጅ በመደረግ በልጅነት ካላስደሰተ አንተን የአገር ቆርቆሮ ሰብስበን ብንሰጥ ትንቋቋለህ እንጂ አትደሰታትም። አጨብጭብልኝ፣ እኔ ደግ ነኝ። ያው ከፍቅር በቀር እዳ የለብኝም፣ ታውቀኛለህ። ገብቶሃል? በቃ ልጅነት ያስደስት። ይሄ እንደ ልጅነት ያስደስት። ሉቃስ ወንጌል ግባ። ታዲያ ሉቃስ ወንጌል 10:17 ምን ይላል? አጋንንት ጥለናል ምናምን ብለው ያዙ ይልቀቁኝ አሉ እንትኖቹ ደቀ መዛሙርቱ ማለት ነው። ሄደው ጌታ ኢየሱስን አጋንንት እኮ ወደቀልን በስም ታዘዘልን አስወጣን ምናምን። ሰይጣን እንደ መብረቅ ከሰማይ ሲወድቅ አይቼዋለሁ ወደ ምድር አላቸው። ግን አላቸው በዚህ ሳይሆን ስማችሁ በሕይወት መዝገብ ስለተጻፈ በዚህ ደስ ስማችሁ በማይፋቅ በኢየሱስ በደሙ ስለተጻፈ በዘላለማዊ የብርሃን ዓለም ተጽፋችኋል፣ ደስ ይበላችሁ። ልጅ በመደረጋችሁ ያላቸው በልጅ ገንዘብ ስላላችሁ አይደለም። የሆነ ነገር የሆነ ተአምር በእናንተ ሲሰራ ሲገለጥ የሆነ ጊዜ ደግሞ ሲያቆም አንድ የሚለዋወጥ የሽፍት ፍቅር የሽፍት ደስታ ይፈጠርባችሁ። አየው ልጅ ማለት ምንድነው? ልጅ ማለት አባቱን አሁን የተወለደ ልጅ አይታል አባቱን ይመስላል ማለት ትላለህ። ብዙ ጊዜ አሁን የኔ ልጅ ማለት እኔን ይመስላል ገብታ አባቱን ይመስላል ትላለህ። ገብታ ልጅ ማለት አባቱን ወላጆቹን ይደገመ ማለት ነው። የሚያሳይ በቃ ልጁን አይተህ ወላጁን ታያለህ፣ ወላጁን አይተህ ልጁን ታያለህ። አሁን ይሄ ከገባ ስለ ልጅነትና አሁን ያለው ሴንስ ከክርስቶስ በኋላ ያለው የህይወት ስርዓት ወይም አዲሱ ኪዳን የህይወት ምዕራፍ የምሕረቱ ዘመን ምንድነው እያለ ነው እግዚአብሔር። የልጅነትና የአባትነት መንፈስ እንጂ አምላክና ሰው ብቻ እንዳታስቡ። እንደዛ ከሆነ ሩቅ ትሆናላችሁ ከእግዚአብሔር በረከት እያለ ነው። እንደ ልጅ ቀረቡኝ። ልጅ ይፈራል። ልጅ አሁን ዳቦ ልጅ የሆነ ነገር ፈልጎ ምግብ ምናምን ወይ ልብስ ፈልጎ ሲጠይቅ ፈርቶ ነው? አይፈራም። በባህር ልጅ አይፈራም። ያዘው ጻፈው። ልጅ ደፋር ነው። ልጅ አይጠራጠርም። ገንዘብ አለ የለም የሱ ሂሳብ አይደለም፣ ጣጣ የለም። የትም ተበድራም የትም ፍጨው የትም ብቻ ምን በለው አድርግልኝ ነው አድርግልኝ ታደርጋታለህ። ተበድረም ቢሆን አየህ። አሁን እግዚአብሔር ልጅነትን ለመረጠው እንዳንፈራ የልጅነትን መንፈስ የባርነት መንፈስ አልተቀበላችሁ። ባሪያ ምንድነው? ፈሪ ነው። በሌላ ማርያም ቦቅቧቃ ነው። ገብተዋል? በቃ ባሪያ እንደዛ አይነት የባርነት አንድ ሳምበዲ ማለት አንድ ክርስቲያን ሲፈራ ይሁን ሲንቀጠቀጥ ሲጠራጠር ካየው የሆነ ታይም ላይ ባርነት ምን ብሎታል? አግኝቶታል። ምን በማለቱ? ይህንን አይነት ከፍ ያለ እውቀት በማጣቱ ስለ ልጅነቱ ስላልገባው የድርጅት አባል ብቻ የሆነ ስለመሰለው እና የጠለቀ የክርስቶስ ነገር የሚነገርበት ጉባኤ ስላልተካፈለ የት ስለሚውል ሙሴ የሚሉ ሰዎች ጋር ዝም ብሎ ቀይ ባህር ተከፈለ፣ ተቆረሰ። በቃ ማርያም ከበሮ አነሳች፣ ወደቀች። በቃ ይሄ የሆነበት ዓለም ውስጥ ስለሚኖር እዚህ በኋላ ግን በእኔና በአንተ ዘመን ክርስቶስ በኃይል ይወል። ለምን? ክርስቶስ ትምህርት ብቻ አይደለም የማያልቅ ትምህርታችን ነው። በየቀኑ እየመጣው ክርስቶስን አስታጥቅሃለሁ። ክርስቶስን ትለብሳለህ። ክርስቶስን ልበሱት። ክርስቶስን ምሰሉት። ልጆች ናቸው። ልጅ ሁሉም ወራሽ፣ ሁሉም መውረስ ይችላል። ባለርስትነት ነው። ልጅነት ካልገባሳ ገላትያ 4:2 ግባ። ገላትያ 4:2 ነገር ግን ልጁ ልጅ ሆኖ ሳለ መብቱን ባለማወቅ እውቀት በማጣቱ ግን ምን አለ? ሀብት በቤቱ እያለ እንደ ባሪያ ይኖራል በሞግዚት ስር። አየው ለካም ሞግዚቶች የሚያስፈልጉ አማላጆች ምንድነው? አላቅልህ ስትል መብት አልገባች። ልጅነት ገባኝ ካልከኝ መብት ገባኝ፣ ፈውሱም ተአምራቱ ምንድነው? ይገባኛል እያልክ ነው የምታወራው። የትኛው ነገር በእግዚአብሔር ፊት ለማኝ አትሆንም። ሁለተኛ ኤፌሶን ምዕራፍ 2:19 ኤፌሶን 2:19 ምን ይላል? ከእንግዲህ ወዲህ ከቅዱሳን ጋር ባላገሮችና የእግዚአብሔር ወራሾች እንጂ እንግዶችና መጻተኞች አይደላችሁም ይላል። ልጅነትን ሲያብራራው
አዮ ባላገሮች ማለት ባለርስት ማለት ነው። የእግዚአብሔር ሆነ ጤንነቱ በረከቱ የእግዚአብሔር መውረስ መብት ነው እያለ ነው። እንግዶች እንግዳ ማለት ነው መብት የሌለው አድሮሃጅ ተባራሪ መጻተኛ መጤ መጻተኛ ለማኝ እንደነዚህ አይነት አይደላችሁም። አጭር ቪዲዮ ነው ቲክቶክ የሚለቀው። ሰፋ ያለውን ከፈለጋችሁ ወደ ፌስቡክ እና ወደ ዋትስአፕ ነው። ወዳችኋለሁ። መልእክቱ በጣም ቀይሯል። ሸራር